ፊልሙ ሲጀምር ታሪኩ በ1944 በሁለተኛው የዓለም ጦርነት ወቅት እንደሆነ እያሳየን ይጀምራል። በስፍራውም የጥይት ድምጽ በተደጋጋሚ ይሰማ ነበር። በፓሲፊክ ውቅያኖስ መሃልም አሊሰን የሚባል የአሜሪካ የባህር ኃይል ካፒቴን እናያለን። የአሜሪካ ወታደር ቡድኑም በጃፓን ወታደሮች ጥቃት ደርሶበት ነበር። ነገር ግን አሊሰን ከጥቃቱ በሆነ መንገድ አምልጦ በጎማ ጀልባ ውስጥ ይገባል። አሊሰንም ለብዙ ቀናት በባህር ላይ ብቻውን ከተንሳፈፈ በኋላ አንድ ቀን ከሩቅ አንድ ደሴት ይመለከታል። በፍጥነትም ወደ አየው ደሴት በመግዘፍ ከባህሩ ዳርቻ ላይ ይደርስና ጀልባዋን ወደ ጎን በመጎተት እርዳታ ለማግኘት ዙሪያውን መመልከት ይጀምራል። ነገር ግን የሚያየው ዛፎችና ድንጋዮች ብቻ ነበር። ከዛም አሊሰን አንድ ቤተክርስቲያን ይመለከታል። ወደ አየውን ቤተክርስቲያን በመሄድ ወደ ውስጥ ሲገባ አንዲት ኤንጅላ የምትባል መነኩሴ ስትወጣ ያያል። ኤንጅላም አሊሰንን ስታየው ትደነግጣለች። ነገር ግን አሊሰን አትፍሪ፣ እኔ አሜሪካዊ ነኝ፣ ከኔ ጋር ደህና ነሽ በማለት ሊያረጋጋት ከሞከረ በኋላ በደሴቲቱ ላይ ስንት ሰዎች እንደሚኖሩ ይጠይቃታል። እሷም በደሴቲቱ ላይ ከኔ በቀር ማንም የለም ስትል ትመልስለታለች። አሊሰንም የሰማውን ነገር ለማመን ይከብደዋል። ከዛ በኋላ ኤንጅላ ወደ መጠለያዋ ከወሰደችው በኋላ ጥቂት ምግብ ትሰጠዋለች። አሊሰን ኤንጅላን ለምን ብቻዋን እንደሆነች ይጠይቃታል። ኤንጅላም ጥቂት አረጋውያን የሃይማኖት አባቶች ከጃፓን ወታደሮች እንዲያመልጡ ለመርዳት ከአንድ ቄስ ጋር ወደ ደሴቲቱ እንደመጣች፣ ነገር ግን እዚያ ሲደርሱ ጃፓኖቹ ቀድሞውኑ ደሴቱን ተቆጣጥረው ካህናቱን ማርከው እንደነበርና በጣም አደገኛ ስለነበር ኤንጅላና ቄሱ ለጥቂት ቀናት ለመደበቅ ከሞከሩ በኋላ በሚያሳዝን ሁኔታ ቄሱ ታመው እንደሞቱና ከዛ ጊዜ ጀምሮ ኤንጅላ ብቻዋን በደሴቲቱ ላይ እንደቆየች የመጣችበት ሀገር ሰዎችም እሷም የተማረከች መስሏቸው ስለነበር ማንም ሊያድናት እንዳልመጣ ተነግረዋለች። አሊሰንም የራሱን ታሪክ ያጋራታል። የባህር ኃይል ወታደር መሆኑንና ቡድኑ በጃፓን ወታደሮች ጥቃት እንደደረሰበት እሱም ለጥቂት ተርፎ በህይወት እዚህ እንደደረሰ ይነግራታል። ከጥቂት እረፍት በኋላ አሊሰን ሲነቃ ኤንጅላ ሻማ አብርታ ስትጸልይ ያገኛታል። ከዛ በኋላ አሊሰንና ኤንጅላ ሁለቱም ምግብ ፍለጋ ይወጣሉ። አሊሰን ኮኮናት ፍራፍሬን ለመልቀም ዛፍ ላይ በመውጣት ለኤንጅላ ያቀብላታል። ሆኖም አሁንም ተጨማሪ ፕሮቲን ስለሚያስፈልገው ወደ ውቅያኖሱ በሄደ ሰዓት አሊሰን በውሃ ውስጥ ኤሊ ይመለከታል። ከዛ በኋላ አሊሰን የተወሰነ ገመድና እንጨት ይዞ ጀልባዋ ላይ ይወጣል። ኤንጅላም አብራው ትሄዳለች። አሊሰንና ኤንጅላም ወደ ኤሊዋ ቢቀርቡም ነገር ግን ኤሊዋን መያዝ ቀላል አልነበረም። በዚህ ሰዓትም አሊሰን ኤሊዋን ለመያዝ ዘሎ ይገባል። ኤንጅላም ታግዘውና በመጨረሻም ኤሊዋን ይዘው ወደ ደሴቲቱ ይመለሳሉ። አሊሰንም ኤሊዋን አብስሎ ከበሉ በኋላ በዚህ ደሴት ላይ የሚያስፈልገን ነገር ሁሉ አለን፣ ማንም ሊያድነን ባይመጣ እንኳን መኖር እንችላለን በማለት ለኤንጅላ ይነግራታል። ኤንጅላ ሀገርህ ማን አለ ስትል ትጠይቋለች። አሊሰንም ወላጅ አልባ እንደሆነና እስከ 14 ዓመቱ ድረስ በወላጅ አልባ ማሳደጊያ ውስጥ እንዳደገ፣ ትምህርቱን ካጠናቀቀ በኋላ ደግሞ ለማገልገል ወታደር እንደሆነ ይነግራታል። ኤንጅላም እሷም ወላጅ አልባ መሆኗን በእግዚአብሔር ላይ ጥልቅ እምነት ስላላት መነኩሴ ለመሆን እንደመረጠችም ትነግረዋለች። በሚቀጥለው ቀንም በሰማይ ላይ የጃፓን ተዋጊ አውሮፕላን ይመለከታሉ። አሊሰንም ደንግጦ ከኤንጅላ ጋር በፍጥነት ይደበቃል። ጥቂት ቀናትም ተደብቀው መቆየት እንዳለባቸው ለኤንጅላ ይነግራትና አንድ ያገኘው ዋሻ ስላለ እዛ ሄደው መደበቅ እንደሚችሉ ነግሯት ኤንጅላም በሐሳቡ ተስማምታ ወደ ዋሻው በመሄድ ሙሉ ቀኑን እዚያ ያሳልፋሉ። በማግስቱ ጠዋት ከፍተኛ ፍንዳታ ይሰማል። አሊሰንም ወደ ውጭ አጮልቆ ሲመለከት የጃፓን አውሮፕላኖች ደሴቲቱ በቦምብ ሲደበድቡ ይመለከታል። ኤንጅላም በዚህ ሰዓት በጣም ትደነግጥና መጸለይ ትጀምራለች። የቦምብ ድብደባውም ካበቃ በኋላ ከዋሻ ውስጥ ወጥተው ሲመለከቱ አካባቢው ሙሉ በሙሉ መውደሙን ይረዳሉ። መጠለያቸውና ቤተክርስቲያኑም ሙሉ በሙሉ ወድመዋል። ብዙም ሳይቆዩ የጃፓን ወታደሮች በአካባቢው ላይ ጊዜያዊ ጣቢያ ለማቋቋም ይመጣሉ። አሊሰንንም ጀልባ ያወድሟታል። ይህንንም ሲያዩ አሊሰንና ኤንጅላ እንደገና ዋሻው ስለመደበቅ ይገደዳሉ። ወታደሮችም በየቦታው ስለነበሩም አሊሰንና ኤንጅላ የበለጠ ጥንቃቄ ማድረግ ይጀምራሉ። ወታደሮችም እና አሊሰን ወደ ተደበቁበት ዋሻ መጠጋት ይጀምራሉ። አሊሰንም ኤንጅላን ወደ ዋሻ ወደ ውስጠኛው ክፍል ገብታ እንድትደበቅ ከነገራት በኋላ ቢላዋ ይዞ መጠባበቅ ይጀምራል። ነገር ግን እንደ ድል ሆኖ ወታደሮቹ ወደ ዋሻው ሳይገቡ ተመልሰው ይሄዳሉ። ከዚያም ኤንጅላ ጃፓኖች መነኩሴን አይጎዱም በሚል ተስፋ እጃቸውን እንዲሰጡ ሐሳብ ታቀርባለች። ይህም ለአሊሰን የማምለጫ ዕድል ሊሰጠው ይችላል ብላ ስላሰበች ነበር። ነገር ግን አሊሰን ነገሩ በጣም አደገኛ ነው፣ አሁንም ሊጎዱሽ ይችላሉ በማለት
ሐሳቧን ውድቅ ያደርገዋል። በዚያ ምሽትም አሊሰን ወታደሮችን እየተጠነቀቀ አሳ ለማጥመድ ተደብቆ ይወጣል። በዚያ ሰዓትም አንዳንድ የጃፓን ወታደሮች ባዩት ጊዜ የሞተ መስሎ በውሃ ውስጥ በመተኛት አታሏቸው ያመልጣቸዋል። ከዛም ያጠመደውን አሳ ይዞ ወደ ዋሻው ይመለስና እሱና ኤንጅላ አሳውን ይበላሉ። ነገር ግን ኤንጅላ ለረጅም ዓመታት ስጋ በልታ ስለማታውቅ ሰውነቷ ሊፈጭ ስላልቻለ ያስመልሳትና ባዶ ሆዷን ትተኛለች። ከዛ በኋላ አሊሰን የጃፓን ካምፖችን ለመከታተል ተደብቆ ይወጣል። አሊሰንም እንዳይታወቅ ጥቁር ነገር ተቀብቶ ምግብ ለመስረቅ ወደ ካምፑ ይገባል። ነገር ግን አንድ ወታደር አሊሰን ወዳለበት ክፍል ስለገባ አሊሰን ሌሊቱን ሙሉ በአደገኛ ሁኔታ ውስጥ ለመደበቅ ይገደዳል። ጠዋት ላይ ወታደሮቹ ውጭ ልምምድ ሲያደርጉ አሊሰን የሰረቀውን ዕቃ በመያዝ ተደብቆ ይወጣል። ኤንጅላም ስትነቃ አሊሰንን ካጠገቧ ታጣውና ትደነግጣለች። የሞተ መስሏትም ስለነበር ታለቅሳለች። ነገር ግን አሊሰን በሰላም ይመለስና አሊሰንን ስታየው ኤንጅላም እፎይታ ይሰማታል። በማግስቱ አሊሰን ለኤንጅላ አበባና ማበጠሪያ ይሰጣታል። ይህም ነገር ኤንጅላን ያስደስታታል። አሊሰንም ኤንጅላን መነኩሴ ከመሆን ይልቅ መደበኛ ሕይወት ለመኖር አስባ እንደሆነ ይጠይቃታል። ኤንጅላም ገና የመጨረሻ ቃለ መሐላ እንዳልፈጸመችና ቤተክርስቲያኑ ቋሚ ውሳኔ ከማድረጓ በፊት 5 ዓመት እንደምትፈቅድ ትገልጽለታለች። ድንገትም አሊሰን ድምጽ ይሰሙና ወጥተው ሲመለከቱ የጃፓን ወታደሮች ደሴቲቱን ለቀው እየወጡ መሆናቸውን ይመለከታሉ። በዚህም በጣም ይደሰታሉ። ከዛ በኋላ ከካምፕ ውስጥ ከወታደሮቹ የተረፈ ምግብና ቁሳቁስ ስለነበረ ከእንግዲህ እንደማይቸገሩ ያስባሉ። አሊሰንም ለኤንጅላ በሕይወቱ ሙሉ ብቸኛ እንደነበረና ብዙ መከራዎች እንዳሳለፈ አሁን ግን ከእሷ ጋር ደስተኛ መሆን እንደሚፈልግና እንዲያገባት ይጠይቃታል። ኤንጅላም ይህንን ስትሰማ ትደነግጥና ራሷን ለእግዚአብሔር ስለሰጠች ያንን ቃል ኪዳን ማፍረስ እንደማትችል ትነግረዋለች። አሊሰንም በኤንጅላ ምላሽ ልቡ ቢያዝንም ነገር ግን ስሜቷን ጎድቶ ከሆነ በማሰብ ይቅርታ ይጠይቃታል። በዚያም ምሽት ምግብ እየበላ ሳለ አሊሰን የጃፓን መጠጥ አግኝቶ ከልክ በላይ በመጠጣት ሰክሮ የኤንጅላን ቃል ኪዳን ላይ በማፌዝ ሁኔታውን በረሃማ ደሴት ላይ እንዳሉ እንደ አዳምና እንደ ሔዋን ያነጻጽረዋል። ኤንጅላም በዚህ ስሜቷ ተጎድቶ በዝናብ ውስጥ ወደ ጫካ በመሮጥ በቅዝቃዜ ውስጥ ትተኛለች። አሊሰንም ኤንጅላ ስለጠፋችበት ይፈልጋታል። ነገር ግን ሊያገኛት አልቻለም። በማግስቱ ጠዋት ግን ኤንጅላ ራሷን ስታ ያገኛታል። ወደ ካምፑም ተሸክሞ ይወስዳታል። ነገር ግን የጃፓን ወታደሮች መመለሳቸውን ይመለከታል። ይህም ስለሆነ ወደ ዋሻው መልሶ ይወስዳታል። ከዚያ በኋላ የኤንጅላ ሁኔታ እየባሰ ይሄዳል። አሊሰንም እንደገና ሕይወቱን ለአደጋ አጋልጦ ብርድ ልብስና መድኃኒት ለመስረቅ ወደ ጃፓን ካምፕ ይገባል። በዚህ ሰዓትም አንድ ወታደር ያየዋል። ነገር ግን አሊሰን ራሱን ለመከላከል ያየውን ወታደር ገድሎ አስክሬኑን ይደብቋል። ከካምፑም ከተመለሰ በኋላ አሊሰን በዋሻ ውስጥ የኤንጅላን የረጠበ ልብስ ቀይሮ ያመጣውን መድኃኒት ይሰጣታል። በዚህ ሰዓትም አሊሰን ጨንቆት ለመጀመሪያ ጊዜ ይጸልያል። ኤንጅላን በማግስቱ ጠዋት ስትነቃ ልብሷን ማን እንደቀየረላት ትጠይቀዋለች። አሊሰንም እሱ እንደቀየረላት ይነግራታል። አሊሰንም ስለባለፈው ምሽት ቃላቶቹ እንደገና ይቅርታ ይጠይቃታል። ኤንጅላም ይቅር ትለዋለች። በዚህ ሁኔታም እያሉ ድንገቶች የቦምብ ድምጽ ይሰማሉ። አሊሰንም ጃፓኖቹ ደሴቱን እንደገና እየደበደቡ መሆናቸውን ይመለከታል። አሊሰንም ምናልባት ከካምፑ መድኃኒት ሲሰርቅ የገደለውን ወታደር ተመልክተው ድብደባውን እንደጀመሩ ያስባል። የጃፓን ወታደሮችም ወደ ዋሻው አቅራቢያ ይደርሱና ማንም ሰው ከተደበቀበት ካልወጣ የእጅ ቦምብ እንደሚወረውሩ ይዘታሉ። ኤንጅላና አሊሰንም ተስፋ ይቆርጣሉ። ኤንጅላም መጨረሻቸው መቃረቡን ስታስብ ጸሎት ማድረግ ትጀምራለች። በዚያው ቅጽበትም ከፍተኛ የቦምብ ድምጽ እንደገና መሰማት ይጀምራል። ውጭ ያሉት የጃፓን ወታደሮችም በፍርሃት መጮህ ይጀምራሉ። አሊሰንም የአሜሪካ ባህር ኃይል ደሴቲቱን መደብደብ እንደጀመረ ይረዳል። የአሜሪካ አውሮፕላኖችም የጃፓን ይዞታዎችን ሲያጠቁ ለማየት ወደ ውጭ ይወጣሉ። ይህንንም ሲያዩ አሊሰንና ኤንጅላ በጣም ደስ ይላቸዋል። ነገር ግን አሊሰን ጃፓኖች 4 ትልልቅ መድፎችን በደሴቲቱ ላይ ስለደበቁ ባህር ኃይሉ ለማረፍ ቀላል እንደማይሆንላቸው ያውቃል። እግዚአብሔር አሜሪካውያን ወታደሮችን እንዲረዳ እንደሚፈልግም ለኤንጅላ ይነግራታል። ኤንጅላም የእሷ ምርቃት እንዳለው ትነግረዋለች። አሊሰንም የኤንጅላ ምርቃት ተቀብሎ በጦር ሜዳ ውስጥ እየሮጠ መድፎቹን እንዳለ ያወድማቸዋል። አሊሰንም በዚህ መሃል ምንም እንኳን ቢጎዳም የብዙ አሜሪካውያንን ሕይወት ያድናል። ከዛ በኋላ የባህር ኃይሉ የቦምብ ድብደባው አቁሞ በሰላም ደሴቲቱ ላይ ያርፋል። ኤንጅላም ሞታ የአሊሰንን ቁስል ትንከባከባለች። ከዛ በኋላ ኤንጅላ ለኤሊሰን ረጅም ዓመታት ከአንተ ጋር ባላሳለፍም እንኳን ሁልጊዜም በልቤ ውስጥ ትኖራለህ ትለዋለች። የባህር ኃይሉም የአሸናፊነት ባንዲራቸውን ይሰቅላሉ። ካፒቴኑም አሊሰንን በሕይወት ሲያየው ሞቷል ብሎ አስቦ ስለነበረ ይደነግጣል። ከዛ በኋላ አሊሰን በቃሬዛ ተይዞ ሲወሰድና ኤንጅላም ከኋላው ስትከተለው እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።